ተአምር የሚያስብለው ነገር የለም። ማንኛውም ሴት 9 ወር ነው የምታረግዘው። ነገር ግን እንደ ቁርአን አስተምህሮ ወዳው አርግዛ ወዳው ነው የወለደችው። ታውቃላችሁ። فحملته فانتبذت به مكانا قصيا فأجاءها المخاض። እነዚህ ፋዎቹ ወዳው በቅጽበት በተከታታይ መሆኑ ነገሩን ይገልጻሉ። كما قال العلماء ዑለሞች እንደተናገሩት فحملته አረገዘችው فانتبذت به ወዳው እርሱን ገንጠል ብላ ይዛው ሄደች። مكانا قصيا ሩቅ ወደ ቦታ فأجاءها المخاض ወዲያውም እዛው ስፍራ ሳለች በተቀመጠችበት ስፍራ ቦታ ላይ ምጡ አስጠጋት። ወዴት? إلى جذع النخل ወደ ደረቀ ቴምር ዛፍ አስጠጋት። ያ ማለት እዛ በምጡ ምክንያት ወደ ደረቀ ቴምር ስር ጠጋ አለችና ተቀመጠች። قالت በዚህ ጊዜ እንዲህ ብላ ተናገረች። يا ليتني مت قبل هذا ምን ነው ከዚህ በፊት ይሄ ነገር ከመከሰቱ በፊት ሞቼ በነበር አለች። ለምን እንዳለች እነግራቸዋለሁ። ወኩንቱ ነሲያን መንሲያ ምን ነው የተረሳሁኝ በነበር ብላ ተናገረች። ለምን ይሄን ተመኘች መርየም? ምጡ ከብዳት ምናምን ነው አይደለም፣ ምጡ ከብዳት አይደለም። ነገር ግን መርየም በጣም ሀያ ያላት ሴት ነች፣ አይናፋር ነች። ይሄን ነገር ተሸክመዋን በመሄድ ጊዜ ከህዝቦቿ የሚጠብቃትን ጥያቄ ስላወቀች የዛኔ በዝሙት እንዳትወነጀል ፈርታ ነው። እንዳላገባች ያውቃሉና እነዚህ አይሁዳውያን ከየት ነው ያመጣሽው ብለው ቢጠይቋት ሀያ ያላት ሴት አይናፋር ሆነች ሴት አስቡ። እንዳላገባሽ እየታወቀ አንቺ ለምሳሌ ሸጊት በአካባቢሽ ያሉ ሰዎች በቅጽበት አርግዘሽ ብትመጪ ምንድነው የሚሉት? በቃች ሴት በዝሙት አረገዘች ነው የሚባለው። ለዚያ ነገር ፈርታ እንጂ አጨናቆት አይደለም። فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا። ታዲያ በዚህ ጭንቀቷ አላህ ዝም አላት ወይ? አላላትም። ነገር ግን የሚገርም ተአምራዊ መልስ ሊያዘጋጅላት ነው። እንዳትፈሪ አብሽሪ ሊላት ነው። አላህ ከአማኝ ባሪያዎች ጎን ነውና ራሱ ባመጣባት ነገር ኃላፊነትና ሊወስድ ነው ራሱ። እንታቸው ያ ለይተኒ ሚቱ قبل هذا وكنت نسيا منسيا ባለች ጊዜ ምን ነው ከዚህ በፊት ሙቼ በነበር የተረሳሁ ምን በነበር ባለች ጊዜ ወደው የአምላክ ተጣሪ ተጣራት። መልአኩ ጅብሪል ምን አላት? فناداها من تحتها ከበታቿም ጠራት አለ። አላ ተህዘን አለት እንዳትሐዝን አብሽሪ ተባለች። قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا። ጌታሽ አላህ ሱብሓነሁ ወተዓላ ከበታችሽ ያለ ውሃን አምጥቶ አፍልቆልሻል። ውሃ ይፈልቃየች። ወዲያው ተአምር ተደረገላት፣ እንክብካቤ ተደረገላት። ወሁዚ ኢለይክ ወደ አንቺ ወዝ ይሄን የደረቀውን ቴምር ወዝወዝ አድርገው እንዲህ አላት። تساقط عليك رطبا جنيا እሸት የሆነ ቴምር እዛው ተአምር አደረገች። ማርያም በቁርአን ተአምር አድርጋለች። ሁላ ደረቁን ቴምር ወዝወዝ አደረገችው። እንደዚህ ወዲያውም አይኗ እያየ እሸት ቴምር ረገፈላት። ወዲያውም ከዛ ከደረቀ መሬት ውሃ እንዲወጣ አደረገላት አላህ ሱብሓነሁ ወተዓላ። ይህ አላህ ለእርሷ ያደረገላት እንክብካቤ ነው። ፈኩሊ ወሽረቢ አላት። በይ ጠጭ ተባለች። ወቀሪ አይና አይንሽም ትደሰት አብሽሪ እንዳትፈሪ እንዳታዝኝ ተባለች። ይህ ሁሉ ማጽናናት ከአላህ ዘንድ ለእርሷ የመጣ ነው። ምን ያክል ታላቅ ሴት እንደሆነች ትረዳላችሁ። አምላክ ከጎኗ የሆነላት ሴት ነች። ገና ሳታረግዘው በፊት ልጁን መላእክት ይንከባከባት ነበር። ከገነት እየተላኩ ምግብ ይዘው እየመጡ የእርሷ አገልጋይ ተደርገው ነበር መላእኮች። ለዚህ ሁሉ የዳረጋት ምንድነው ከተባለ ለአንዱ አምላክ የምትገዛ ስለነበረች ነው። አላህ ሲናገር ወካነት ሚነል ቃኒቲን አለ። በእኔ ትእዛዝ ላይ ቀጥ ካሉት ነበረች እኮ እርሷ ብሎ ይገልጻታል። ያሰላም ያቹ በይ ጠጪ ተደሰችም ተባለች። ወቀሪ አይና ከዚያ በኋላ ወደ ህዝቦቿ በምትሄድ ጊዜ አሁን ደግሞ ያለው ሊነግራት ነው ምን ማድረግ እንዳለባት። ፈኢማ ተረይነ ሚነል በሸሪ አሐደን አላት። ከዚህ በምትነሽና በምትሄጂ ጊዜ ፈኢማ ተረይነ ሚነል በሸሪ አሐደን ከሰዎች አንድንም በምታይ ጊዜ አላት ፈቁሊ በይ እኒ ነዘርቱ ሊረሕማን ሰውማ እኔ ለጌታዬ ለአዛኙ ለአምላክ ለአላህ ዝም እንድል ተስያለሁ በያቸው። በቃ ላልናገር ፈለን ኡከሊመ ልየውመ ኢንሲያ ዛሬ አንድንም ሰው ከመካከላቸው አላናገርም ባያቸው። ለምን ዝም ባያላት አላህ ሱብሓነሁ ወተዓላ ከራሷ እንዳትከላከል ለምን ከለከላት? ምክንያቱም የእርሷ መናገር በዚያ ሰዓት ቦታ አይኖረውምና። ምን ማለት ነው? ይሄን ተአምራዊ በሆነ መንገድ እኔ አርግዤ መጥቼ ነው ብላ መልስ ብትሰጣቸው እንደማይሰማት ያውቃልና አላህ ይሄ መልስ አይሆንም። በዚያ ሰዓት አያምኗትም።
ይሄ ነገር ስላልታየ ከዚህ በፊት በሰው ዘር ላይ ተአምራዊ በሆነ መንገድ አርግዤ መጣሁኝ ወለድኩኝ በቃ አምላክ ይሄን በኔ ላይ ሰራ ብራለ አይሆንም። ስለዚህ ከዚህ ድንቅ ተአምር መሰራት አለበት። ከአይምሯቸው በላይ የሆነ ነገር መሰራት አለበት። ምን ሊያደርግ ነው አላህ ከተባለ ያን የወለደችውን ሕፃን ልጅ የሰዎችን ቋንቋ አውጥቶ እንዲናገር ከእናቱ ክብር እንዲከላከል ሊያደርገው ነው። ኢሳ ተአምር መስራት የጀመረው ገና እንደታዘለ ነው በእናቱ ላይ እንደ እስልምና አስተምሮ። ታዲያ ዝም በይ ካላት በኋላ አላህ ምን አላት? ፈኢማ ተረይነ ሚነል በሸሪ አሐደን ፈቁሊ ኢኒ ነዘርቱ ሊረሕማን ሰውመን ፈለን ኡከሊመ ልየውመ ኢንሲያ ፈአተት ብሂ ቀውመሃ ተሕሚሉሁ አለ። ልጁንም ተሸክመው ወደ ህዝቦቿ መጣች። ቃሉ ወዲያውም አያትና ይሁዳውያን ምን አሉ? ለቀድ ጅእቲ ሸይአን ፈሪያ፣ በጣም ከባድ የሆነን ኃጢአት ሰርተሽ መጣሽ አንቺ ማርያም አላት። በዝሙት አርግዘሽ መጣሽ። መሳደብ ጀመሩ። እርሷን ወረዱባት። ያ ኡኽተ ሃሩን፣ አንቺ ሃሩን እህት ወይ አላት። ሃሩን ዓለይሂ ሰላም በሁለተኛ ያስኬዳል። አንደኛ በሃሩን ዘር የመጣች ስለነበረች ነው። አንተ ለምሳሌ